ሰላም ቤተሰቦቻችን እንዴት ሰነበታችሁ? ይህ የእንግሊዝ ፕሪሚየር ሊግ 15ኛ ሳምንት ተጠባቂ ጨዋታዎችን መሰረት አድርገን የተለያዩ መረጃዎችን ወደ እናንተ እያቀረብን ቆይታ እናደርጋለን። ተወዳጁ የእንግሊዝ ፕሪሚየር ሊግ አሁንም በአጓጊነቱ ቀጥሏል። አርሰናል የእንግሊዝ ፕሪሚየር ሊግ መሪነቱን በብሬንትፎርድን 2-0 በሆነ ውጤት በማሸነፍ ጥሩ እድልን አስመዝግቧል። አርሰናሎች በዘንድሮ የውድድር ዓመት ያው በብሬንትፎርድ ጨዋታ ላይ 108 ጨዋታዎች ከሁለት ጎል በላይ ሳይቆጠርባቸው የድል ጨዋታዎችን እያሸነፉ እንዲሁም በጨዋታዎች ከሁለት ጎል በላይ ሳይቆጠርባቸው ከሜዳ የወጡበትን 108ኛ ሪከርድን ሰብሯል። ያው ማንቸስተር ዩናይትድ ነበረ በ107 ጨዋታ ሪከርዱን ተቆጣጥሮ ወይም አርሰናል ከዚህ ክለብ እኩል ወይም ከማንቸስተር ዩናይትድ እኩል የነበረው። አሁን በ15ኛው ሳምንት የእንግሊዝ ፕሪሚየር ሊግ ከሚደረጉ ጨዋታዎች መካከል ማንቸስተር ሲቲ ከሰንደርላንድ የሚያደርጉት ጨዋታ እጅጉ ይጠበቃል። ማንቸስተር ሲቲ የሚያደርገው ጨዋታ የሚጠበቅበት ዋነኛ ምክንያት የአርሰናል ሁለተኛ ደረጃ ላይ በመሆን የአርሰናልን የዘንድሮ ዓመት ድንቅ ብቃት ሊገቱ ይችላሉ ከሚባሉ ቡድኖች መካከል አንደኛው ማንቸስተር ሲቲ ነው። ማንቸስተር ሲቲ በ28 ነጥብ በሁለተኛ ደረጃ ላይ ነው የሚገኘው። በአንጻሩ አርሰናል በ33 ነጥብ የእንግሊዝ ፕሪሚየር ሊግን እየመራ ያለ ቡድን ነው። መድፈኞቹ ከ20 ዓመት በኋላ ወይም ከ20 ዓመት በላይ የዋንጫ ጥበቃ በኋላ በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት ቆርጠው የተነሱት ትረስ ዘ ፕሮሰስ እያሉ ለአሰልጣኛቸው ሚካኤል አርቴታ 6ኛ ዓመቱን እንዲቀጥል ያደረጉበትን ጥሩ የቡድን ግንባታ ውጤት በዘንድሮ የውድድር ዓመት አርሰናሎች እያስመለከቱን ይገኛሉ። በዘንድሮ የውድድር ዓመት ላይ አርሰናል የእንግሊዝ ፕሪሚየር ሊግ መሪ ነው። ነገ የሚያደርገውን ጨዋታ ሀሳቦችን ለማንሳት ያህል ነገ አስቶን ቪላ ከአርሰናል ነው በቪላ ፓርክ ጨዋታቸውን የሚያደርጉት። ሁለቱ ቡድኖች ለ189 ጊዜ ነው የሚገናኙት። ከዚህ ቀደም ባደረጓቸው 188 ጨዋታዎች መድፈኞቹ 82 ጨዋታዎችን አሸንፈዋል። 40 ጨዋታዎች በአቻ ውጤት ተጠናቀዋል። 66 ጨዋታዎች ናቸው አስቶን ቪላዎች ያሸነፉት። አስቶን ቪላ በባለሜዳዎቹ ማለት ነው በእንግሊዝ ፕሪሚየር ሊግ በ27 ነጥብ 3ኛ ደረጃ ላይ ተቀምጧል። አርሰናል ያው እንደነገርኳችሁ መሪ ነው። የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ 18 ጨዋታዎች ሳይሸነፍ ያቺ የዶሚኒክ ሶቦስላይ አስደናቂ ጎል በኋላ አርሰናል አልተሸነፈም። ያው ካቃተው እንደ ቼልሲ አይነት ድንቅ ቡድን ሲገጥመው ነጥብ ይጥላል እንጂ አልተሸነፈም አርሰናል። ይህም ለዋንጫ በጥሩ እንዲገመት አድርጎታል። አስቶን ቪላ ከአርሰናል ባደረጓቸው በተለይ አስቶን ቪላ 2019 ነው ወደ ፕሪሚየር ሊጉ ያደገው። ወደ ፕሪሚየር ሊጉ 2019 ካደገ በኋላ ባደረጋቸው 12 ጨዋታዎች አስቶን ቪላ 5ቱን አሸንፏል። አንድ ጨዋታ በእኩል ውጤት አጠናቋል። 6 ጨዋታዎች መድፈኞቹ አሸንፏል። በእነዚህ ሁለት ቡድኖች መካከል ያለው የቅርብ ጊዜ ትውስታ ይሄ ነው። ባለሜዳዎቹ አስቶን ቪላ በአጠቃላይ ካደረጓቸው 9 ጨዋታዎች 8ቱን አሸንፈዋል። በአጠቃላይ ከሜዳ ውጭ ማለት ነው በፕሪሚየር ሊጉ። ነገር ግን በሜዳቸው ባደረጓቸው 7 ጨዋታዎች 5 ጨዋታዎች አሸንፈዋል። የሚያስገርም ነው። አንድ ጨዋታ በእኩል ውጤት አጠናቋል። አንድ ጨዋታ ደግሞ ሽንፈት አጋጥሟቸዋል። አስቶን ቪላ ይህ የአስቶን ቪላ አስደናቂ ታሪክ ነው። አስቶን ቪላ በአጠቃላይ 2019 ነው እንደ አዲስ ያደገው ብያቸዋለሁ። ነገር ግን አስቶን ቪላ የእንግሊዝ ፕሪሚየር ሊግ 15ኛ ሳምንት ነገ የመጀመሪያ ጨዋታ ነው። የሳምንቱ የእንግሊዝ ፕሪሚየር ሊግ 15ኛ ሳምንት አንደኛ ደረጃ ላይ የሚገኝ ቡድንን በፕሪሚየር ሊጉ
በየሳምንቱ በሚደረገው ፕሪሚየር ሊግ የመጀመሪያ ጨዋታ ላይ አስቶን ቪላ ካደረጋቸው 8 ጨዋታዎች 6ቱን አሸንፏል። ይቅርታ 6ቱ ተሸንፏል። 2 ጨዋታ ነው ያሸነፈው አስቶን ቪላ። እደግመዋለሁ ሐሳቡን። አስቶን ቪላ ለምሳሌ ነገ እንግሊዝ ፕሪሚየር ሊግ 15ኛ ሳምንት ጨዋታ ነው ብያቸዋለሁ። የ15ኛ ሳምንት የመጀመሪያ ጨዋታ ነው። አስቶን ቪላ የሳምንቱን የመጀመሪያ ጨዋታ ከመሪ ቡድኖች ጋር ባደረጋቸው 8 ጨዋታዎች 6ቱን ተሸንፏል። 2 ጨዋታ ነው ያሸነፈው። ከሁለቱም መካከል ደግሞ አንዱ ጨዋታ አርሰናልን 2023 ላይ ያሸነፈበት ውጤት ይጠቀስላቸዋል። ኦሊ ዋትኪንስን እናንሳ። ባደረጋቸው 10 የአርሰናል ጨዋታዎች ዋትኪንስ 6 ጎሎችን በተጋጣሚዎቹ ላይ አስቆጥሯል። አርሰናል በዘንድሮ የውድድር ዓመት ከሜዳ ውጭ ካስቆጠራቸው መድፈኞቹ 13 ጎሎች 8 ጎሎች የተቆጠሩት በግንባር ኳስ ነው፣ በሄዲንግ ነው መድፈኞቹ ያስቆጠሩት። ያው የነ ጋብሪኤል ማጋሊሽ፣ ጁሊያን ቲምበር የነዚህ ተጫዋቾች ሚና ጥሩ ነበረ። ሁለቱ ቡድኖች ባለፈው የውድድር ዓመት ላይ ያደረጉትን ጨዋታ ስንመለከት አርሰናል ቪላ ፓርክ፣ ያው ነገም ቪላ ፓርክ ላይ ነው ምሳ ሰዓት ጨዋታው የሚከናወነው። አርሰናል አሸንፈዋል ቪላ ፓርክ ላይ። ኤሚሬትስ ላይ የተደረገውን ደግሞ የመጨረሻ ጨዋታቸውን በአቻ ውጤት ነው ያጠናቀቁት። የአርሰናል ደጋፊዎች ደግሞ የማይዘነጓቸው ዓመታቶች አሉ። በቪላ ፓርክ ዋንጫ ካጡባቸው ዘመኖች መካከል በቪላ ፓርክ በአስቶን ቪላ ተሸንፈው 2 ጎል ተቆጥሮባቸው ተሸንፈው ዋንጫ ያጡበትን ወቅት አያረሱትም። በአሰልጣኝ ኡናይ ኤምሬ መሪነት ይህን ቁስል ይዞ ነው አስቶን ቪላን ዶግ አመድ ለማድረግ ነገ ወደ ቪላ ፓርክ የሚሄዱት። አርሰናሎች በኩል ምናልባት የተከላካይ ስፍራ ተጫዋቾች በጉዳት 1-2 እያሉ እየተጎዱ ነው። ምንም እንኳን ጋብሪኤል ማጋሊሽ አሁን ባይመለስም ሳሊባ ይመለሳል። ሳሊባ መመለሱ ከፔሮ ሄንካፔ ጋር ጥሩ ጥምረት እንዲኖሩ ያደርጋል። ምክንያቱም ባለፈው ሳሊባ ለመኖሩ ተከትሎ ዊሊያም ቲምበር ነው የዕለቱ ተሰላፊ ከነበሩ ተጫዋቾች መካከል አንዱ። ሙስኬራ ጉዳት ደርሶበት ተቀይሮ እንዲወጣ የሆነው በቲምበር አማካኝነት ነው። ፔሮ ሄንካፔና ቲምበር ነው። ቲምበር ቦታው ላይ መጫወት ይችላል። ነገር ግን ቲምበር እዛ ሆኖ ከሚያገለግለው ግልጋሎት ወይም ከሚሰጠው ጥቅም ይልቅ መስመር ላይ ሲጫወት የአርሰናል ቡድንን በጥሩ ሁኔታ ሲያግዝ ተመልክተናል። በበርካታ ጨዋታዎች የማጥቃት እንቅስቃሴውን እንዲሁም መከላከሉን ባላንስ አድርጎ ጎሉን ጭምር ሲያስቆጥር አይተነዋል ቲምበር። ስለዚህ ይህ ተጫዋች ቦታው ላይ ለመጠቀም እንዲያስችላቸው የሳሊባ መመለስ በአርሰናል በኩል እንደ ጥሩ የሚነሳ ነው። ያው ቪክቶር ዮኬሬሽ ነው ተቀይሮ ገብቷል። አሁን በቀጣይ የሚያስገቡበት እድል እንዳለ በስፋት እየተነሳ ነው። ምክንያቱም ያለፉት ጨዋታዎች ሚካኤል ሜሪኖ ትንሽ ጫና በዝቶበታል። ለሚካኤል አርቴታ ቡድን ታክቲካል ዲሲፕሊን ጎል በማስቆጠር የተሰጠውን ቦታ በአግባቡ በመጫወት በመከወን አርሰናል ውጤታማ እንዲሆን ያደረጉ ከሚገኙ ተጫዋቾች መካከል አንደኛው ሚካኤል ሜሪኖ ነው። ለተመልካቾች ላይ ይታይ ይችላል፣ ነገር ግን ቡድኑን በማገዝ ጥሩ ግልጋሎትን እየሰጠ ነው። ጎል በማስቆጠርም እንዲሁም አማካኙን በማገዝ አማካኝ ስፍራ ላይ ተጫዋች ሲጎል ሚናው ላቅ ያለ ነው። ስለዚህ ይህን ተጫዋች ያሳርፋል ወይም ቅያሬ አድርጎ ወደ ሜዳ ይገባል ተብሎ ይጠበቃል። የሁለቱ ቡድኖች ጨዋታ ነገ ነው የሚከናወነው። ማን ሊያሸንፍ ይችላል? ግምቶቻችሁን፣ ሐሳቦቻችሁን አስቀምጡልን። ከኛ ጋር ጥሩ ጊዜ ጥሩ ቆይታ ስለምታሳልፉ እጅግ እናመሰግናለን። ሌላ የአርሰናል ተከታይ ሆነው ማንቸስተር ሲቲ ነው። ማንቸስተር ሲቲ ከሰንደርላንድ ጋር የሚያደርገው ጨዋታ በኢታድ ምሽት 12 ሰዓት ይደረጋል። ይህ ጨዋታ ከተጠናቀቀ በኋላ የሚከወን ጨዋታ ነው። ይህ ጨዋታ ሐሳቦችን ስናነሳ
ሁለተኛና ስድስተኛ ደረጃ 28 ነጥብ 22 ነጥብ የያዙ ቡድኖች እርስ በርስ የሚያደርጉት ጨዋታ ነው። ከ2000 ሚሊኒየም በኋላ ሁለቱ ቡድኖች 29 ጊዜ ተገናኝተው ማንቸስተር ሲቲ 21 ጨዋታዎችን አሸንፏል። 5 ጨዋታዎች ሰንደርላንድ አሸንፏል። በተቀሩት 3 ጨዋታዎች አቻ ተለያይቷል። ማንቸስተር ሲቲ 63 ጎል በሰንደርላንድ መረብ ላይ ያስቆጥሯል። ሰንደርላንዶች በአንጻሩ 26 ጎል ነው ያስቆጠሩት። ሰንደርላንዶች ደግሞ በዘንድሮ የውድድር ዓመት ካደጉ ቡድኖች መካከል በነ ግራኒት ዣካ የተመሩ ጥሩ አገልግሎት ጥሩ የውጤት ግስጋሴ ላይ ይገኛሉ። ትልልቅ ቡድኖቹን ነጥብ እያስጣሉ ነው። ሊቨርፑልን በ14ኛ ሳምንት ነጥብ አስጥለዋል፣ አቻ ወጥተዋል። ከአርሰናል ጋር የነበራቸው የአቻ ውጤት ተጋድሎ ማንም አይዘነጋውም። ቸልሲን ያሸነፉበት ብዙ ማለት ይቻላል። ጠንካራ ቡድን ሆኖ በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ላይ ከቅዳቸው በላይ የሄዱ ካሉ ቡድኖች መካከል አንደኛው ነው። ከዚህ ቡድን ጋር ነው ማንቸስተር ሲቲ በ14ኛ ሳምንት በፉልሃም የደረሰበት ፈተና ተመልክተናል። 5-4 በተጠናቀቀው ጨዋታ። ስለዚህ ሰንደርላንድ ጥሩ አቋም ላይ የሚገኘው ቡድን ሰንደርላንድ ማንቸስተር ሲቲን የማይፈተንበት ምንም አይነት ምክንያት ይኖራል ተብሎ አይጠበቅም። ሁለቱ ጨዋታዎች በማን አሸናፊነት ይጠናቀቃል? አስቶን ቪላ ከአርሰናል፣ ሰንደርላንድ ከማንቸስተር ሲቲ የሚያደርጓቸውን ጨዋታዎች ገምቶቻችሁን፣ ሐሳቦቻችሁን አጋሩን። ከኛ ጋር ቤተሰብ ስለምትሆኑ እጅግ እናመሰግናለን። በተለይ አርሰናል ከአስቶን ቪላ ፓርክ ላይ ያለውን ጨዋታም በቀጥታ ወደ እናንተ የምናቀርብላችሁ ይሆናል። እስካሁን ሰዓት ድረስ አብራችሁን ቆይታ ስላደረጋችሁ ምስጋናችን ላቅ ያለ ነው። ሮማይ